የኤርትራ ጦር አደገኛ እርምጃና አዲሱ የድርድር ማዕቀፍ። ኢትዮጵያና ኤርትራ ዳግም ወደማይቀረው ጦርነት እያመሩ ይሆን? ከመሬት ወረራ እስከ አሰብ ወደብ ይገባኛል፣ ከባድመው ውዝግብ እስከ አዲሱ የቀጠናው ኃይል አስተላለፍ በሁለቱ ሀገራት መካከል ያለው የቃላት ጦርነት አሁን ላይ ወደ ለየለት ወታደራዊ ፍጥጫ ተቀይሯል። የኢትዮጵያ መንግስት ትዕግስት የተሟጧል ሲል፣ አስመራ በበኩሏ የጦርነት አጀንዳ ነው በማለት ምላሿን ሰጥታለች። ለዓመታት በሚስጥር የቆዩ የድንበር መጎሻሸምና ቁስሎችም አሁን አገርሽተዋል። አሜሪካና የተባበሩት መንግስታት ለምን ስጋት ውስጥ ወደቁ? ጠቅላይ ሚኒስትር አብይ አህመድስ የኤርትራን ድንበር ጥሶ መግባት በደብዳቤ ብቻ ያልፉት ይሆን? አብራችሁን ቆዩ። የኢትዮጵያ መንግስት በኤርትራ ላይ የነበረውን ዲፕሎማሲ አቋም በከፍተኛ ሁኔታ በማጠናከር ከዚህ ቀደም ታይቶ የማይታወቅ ጥብቅ ማስጠንቀቂያን ሰጥቷል። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ለኤርትራ አቻቸው ኦስማን ሳልህ በላኩት ደብዳቤያቸው ላይ አስገራሚ ክሶችን ዘርዝረዋል። ደብዳቤው ኤርትራ የኢትዮጵያ ሉዓላዊ ግዛት ከመውረር ባለፈ በሀገር ውስጥ ለሚንቀሳቀሱ የትጥቅ ቡድኖች ድጋፍ በመስጠት የሀገሪቱን አንድነት እየተፈታተነች መሆኑን ይገልጻል። ወቅታዊ ሁነቶችን ዋቢ በማድረግ የቀረበው ክስም የኢትዮጵያ ትዕግስት ማለቁን ብቻ ሳይሆን ብቸኛው አማራጭ ወደ ድርድር ጠረጴዛ መምጣት መሆኑን ያሳስባል። ባለፉት ጥቂት ቀናት የኤርትራ መንግስት ጉዳዩን የሚያስተባብር እርምጃዎችንም እየወሰደ ይገኛል። በሰሜን ምስራቅ የኢትዮጵያ ክፍል የኤርትራ ወታደሮች ድንበር ጥሰው ገብተዋል። በሰሜን ምዕራብ የኢትዮጵያ ድንበር ክፍል ደግሞ ከኢትዮጵያ አማጽያን ጋር ወታደራዊ ልምምድ አድርገዋል። እነዚህ እንቅስቃሴዎችም ትንኮሳ ብቻ ሳይሆን ቀጥተኛ ወረራ ጭምር ናቸው። ይህን ተቀባይነት የሌለው ድርጊት ለማስቆም የኤርትራ መንግስት ከወረራቸው የኢትዮጵያ መሬቶች ላይ በአስቸኳይ ለቆ እንዲወጣ ከአማጽያን ጋር የሚያደርገውን መተባበር በአስቸኳይ እንዳቆም በይፋ እንጠይቃለን በማለት ደብዳቤው የኤርትራ መንግስትን በግልጽ ያሳስባል። ደብዳቤው ሲቀጥልም ለረጅም ጊዜ በግጭትና ባለመተማመን እሽክርክሪት ውስጥ የቆየው የኢትዮጵያና ኤርትራ ግንኙነት በንግግርና በዲፕሎማሲያዊ ግንኙነት በማጠናከር መቀየር ይቻላል ብለን እናምናለን። የኤርትራ መንግስት የኢትዮጵያ ሉዓላዊ ግዛትና አንድነት ለማክበር አዎንታዊ ምላሽ እስከሰጠ ድረስ የኢትዮጵያ መንግስት በቀናነት ሁሉንም የጋራ ጉዳዮቻችንን በንግግር ለመፍታት ዝግጁ ነው። ሁሉንም የጋራ ጉዳዮቻችን ሲባልም በአሰብ ወደብ በኩል የባህር በር ማግኘትን ጨምሮም ሌሎች የባህር ነክ አጀንዳዎችን ያካተተ ይሆናል በማለት ለኤርትራ ማሳሰቢያ ብቻ ሳይሆን የመደራደሪያ ጥሪም ያቀርባል። ይሁን እንጂ የኤርትራ ማስታወቂያ ሚኒስቴር በሰጠው አጭር ምላሹ ላይ የቀረበውን ክስ ሐሰተኛ ሲል አጣጥሎታል። አስመራ ውጥረቱን የማባበስ ፍላጎት እንደሌላት ብትገልጽም ስለተሰነዘሩባት የወረራና የአማጽያን ድጋፍ ውንጀላ ግን ዝርዝር ማብራሪያ ከመስጠት ተቆጥባ ጉዳዩን በዝምታ አልፈዋለች። የሁለቱ ሀገራት የደብዳቤና የመግለጫ ልውውጥ ከዲፕሎማሲያዊ ስነ ስርዓት አኳያም የሚኖሩ ቅቡልነት አነጋጋሪ ቢሆንም ከሁሉም በላይ ግን የሁኔታው መዘዝ እጅግ አሳሳቢ ሆኗል። በሁለቱ ቀናት የተስተዋለ ቃላት ፍጥጫም ኢትዮጵያና ኤርትራን ወደ ቀጥተኛ ወታደራዊ ግጭት ለመግባት ከመቼውም ጊዜ በላይ መቃረባቸውን የሚያመላክት ትልቅ ስጋት በብዙዎች ዘንድ ተደቅኗል። የቀድሞው በኢትዮጵያ አሜሪካ አምባሳደር የአፍሪካ ጉዳዮች ረዳት ኃላፊ የነበሩት ቲቦር ናጅም የሁለቱ ሀገራት ፍጥጫ አሳሳቢ ደረጃ ላይ መድረሱን በመጥቀስ የአሜሪካ መንግስት ጣልቃ እንዲገባ ጥሪያቸውን አቅርበዋል። አሜሪካ ሁልጊዜም በሁሉም ጉዳይ ጣልቃ እንድትገባ አይጠበቅባትም። ነገር ግን ጣልቃ መግባት ካለባት አሁን ከመቼውም ጊዜ በላይ የተጋጋለውን የኢትዮጵያና ኤርትራ ግንኙነት በሻከር ትኩረት ልትሰጠው ይገባል። ኢትዮጵያ በበርካታ ወሳኝ ጉዳዮች ላይ የንድራደር ጥያቄ አቅርባለች። ይሄው የንግግር ፍላጎትም ሊደገፍ ይገባዋል በማለት አንጋፋው ዲፕሎማት በኤክስ ገጻቸው ላይ አስፍረዋል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽን በሰሜን ኢትዮጵያ እያገረሸ ባለው ግጭትና በኢትዮጵያና በኤርትራ መካከል ውጥረት ላይ ያለውን ከፍተኛ ስጋት ይገልጻል። ከፍተኛ ኮሚሽነር ቮከር ቱርክ በሰጡት መግለጫቸው ላይ በጸለምታ አካባቢ በመከላከያና በትግራይ ኃይሎች መካከል የታየው የድሮን ጥቃትን ያካተተው ግጭት ወደ ቀጠናዊ ቀውስ ሊያመራ እንደሚችል አስጠንቅቀዋል። በተጨማሪም በራያ አካባቢ በትግራይ ኃይሎች ማለትም ቲዲኤፍና የትግራይ ሰላም ሰራዊት ማለትም ቲፒኤፍ በተባለ ቡድን መካከል የተፈጠረው ግጭት ሁኔታው ይበልጥ አሳሳቢ እንዳደረገው ጠቁመዋል። ኮሚሽነሩ አሁንም ድረስ ባልተፈታው የሰብአዊ ቀውስ ባለበት ክልል ውስጥ ወደ አዲስ ጦርነት መግባት የሚያስከትለው መዘዝ እጅግ ከባድ እንደሚሆን አሳስበዋል። ኮሚሽነር ቮልከር ቱርክ በኢትዮጵያና በኤርትራ መካከል ያለው ውጥረት አሳሳቢ ደረጃ ላይ መድረሱን አጽንኦት ሰጥተውበታል። የቃላት ፍጥጫው ወደ ለየለት ጦርነት የሚያመራ ከሆነ ቀድሞውኑ የቆሰለው የሰብአዊ ሁኔታም ይበልጥ እንደሚባባስና ለአጠቃላይ አፍሪካ ቀንድ ትልቅ የጸጥታ ስጋት እንደሚሆን አስጠንቅቀዋል። ይኸው ሰሞንኛ ውጥረትም በጸለምት በራያና በአፋር አዋሳኝ አካባቢዎች ከሚታዩ ወታደራዊ እንቅስቃሴዎች በተጨማሪም ከቆየው የሰብአዊ ቀውስና ከባህር በር ጥያቄ ጋር በእጅጉ የተቆራኘ ሆኗል። ጠቅላይ ሚኒስትር አብይ አህመድ በቅርቡ በፓርላማ ቀርበው በሰጡት ማብራሪያቸው ላይ ይኸው ከኤርትራ ጋር ያለው ግንኙነት በሻከር ዛሬ የተጀመረ ሳይሆን ገና በመጀመሪያው የሰሜን ኢትዮጵያ ጦርነት ወቅት የተጠነሰሰ መሆኑን ይፋ አድርገዋል።
ሽሬን ካስለቀቅን በኋላ የኤርትራ ጦር ከኋላ ገብቶ የአንዳንድ ሰዎችን ቤትና ፎቅ ማፍረስ ሲጀምር በመካከላችን ጸብ ተጀምሯል። አክሱምን ይዘን ስናልፍም ከኋላ ገብቶ ወጣቶችን በጅምላ ሲረሽን ጸብ ተፈጽሟል። አድዋን ይዘን ስናልፍ አድዋ ሄዶ ፋብሪካዎችን ሲፈታታና ሲሰርቅ ጸብ ተጋግሏል። አዲግራት ደርሰው መድኃኒት ፋብሪካውን ጨምሮ የሚነቀለውን ነቅለው የማይነቀለውን ሲያፈራርሱ ጸቡ ጫፍ ላይ ደርሷል። ይህ ጸብ ተፋፍሞ ሄዶ የፕሪቶሪያ ሰላም ስምምነት ሲፈረም እንዴት ህወሓት ሳይጠፋና ትግራይም ሙሉ በሙሉ ሳትወድም ስምምነት ይፈረማል የሚል አቋም በመያዙም ጸባችን የመጨረሻው ጫፍ ላይ ደረሰ በማለት ከዚህ ቀደም ያልተሰማ ከኤርትራ መንግስት ጋር የተፈጠረውን ውጥረት አጀማመርም ሲያስረዱ ተስተውለዋል። ጠቅላይ ሚኒስትር አብይ አህመድ በፓርላማ እንደገለጹት ከኤርትራ ጋር ያለው አለመግባባት መነሻው የባህር በር ጥያቄ ሳይሆን በሰሜኑ ጦርነት ወቅት የኤርትራ ሰራዊት ከነበረው ተሳትፎ የሚጀምር እንደሆነም አጽንኦት ሰጥተዋል። የባህር በር ፍላጎትን በሚመለከትም ኢትዮጵያ በሰላማዊ መንገድ ከህዳሴው ግድብ ከአየር መንገድ ድርሻ በመስጠት በመሬት ልውውጥ አሊያም በሊዝ ለመፍታት ዝግጁ መሆኗን ገልጸዋል። ጠቅላይ ሚኒስትሩ በፍትሃዊነት ረገድም ኤርትራውያን ከሰላሙ በኋላ በኢትዮጵያ የነበራቸውን ንብረት ማስመለስ ከቻሉ ኢትዮጵያ በአሰብ ወደብ ላይ የነበራትን መሰረተ ልማት ነዳጅ ማጣሪያና አየር ማረፊያን ጨምሮ የማግኘት መብቷም በድርድር ሊታይ እንደሚገባ አመላክተዋል። በአንጻሩ ግን የአስመራ ባለስልጣናት የኢትዮጵያን ጥያቄ እንደ ወረራ ስጋት ሲመለከቱት ተስተውሏል። የማስታወቂያ ሚኒስትሩ የማነ ገብረ መስቀል ኢትዮጵያ የጦርነት አጀንዳ እያራመደች ነው ሲሉ ወቅሰዋል። የኢትዮጵያ መንግስት ያወጣውን መግለጫም ውሸትና ለድብቅ ዓላማ ተብሎ የተፈበረከ አስደማሚ ሲል አጣጥሎታል። ይሄ የቆየ ፍጥጫም ኤርትራን ከግብፅና ከሶማሊያ ጋር ወደ መሳሰሉ ጸረ ኢትዮጵያ ጥምረቶች እንዲያመራ ከማድረጉም ባለፈም ሁለቱ ሀገራት ወደ እጅ አዙር ጦርነት እንዲሸጋገሩ ምክንያት ሆኗል። የኢትዮጵያና የኤርትራ ውጥረት አሳሳቢ መሆኑን ተከትሎም እንደ ተባበሩት መንግስታት ድርጅት፣ የአፍሪካ ህብረትና የአውሮፓ ህብረት ያሉ ዓለም አቀፍ ተቋማት ሁለቱ ሀገራት ወደ ጦርነት እንዳይገቡ ጥብቅ ማሳሰቢያ ሰጥተዋል። የአልጀርስን ስምምነት 25ኛ ዓመትን በማስመልከትም ተቋማቱ ስምምነቱ ተግባራዊ ማድረግ ብቸኛው መፍትሄ መንገድ መሆኑን አሳስበዋል። በተለይም የተመድ ዋና ጸሐፊ አንቶኒዮ ጉተሬዝ ሁለቱ ሀገራት ከ7 ዓመታት በፊት ስምምነቱ ያለ ቅድመ ሁኔታ ለመቀበል የገቡትን ቃል እንዲያከብሩ ጠይቀዋል። ነገር ግን የችግሩን ስረ መሰረት የሚመረምሩ ወገኖች ግጭቱ የሚጀምረው ኤርትራ ነጻ ሀገር ከሆነችበት ወቅት አንስቶ እንደሆነ ይከራከራሉ። የመለያየት መንገዱ ህጋዊ ስርዓትን ያልተከተለ መሆን ለባድመ ጦርነት መነሻ መሆኑና ለዚያም ተብሎ የተፈረመው የአልጀርስ ስምምነት ፍትሐዊነት የጎደለ መባሉን ሁኔታውን አወሳስቦታል። ከሁለት አስርት ዓመታት ግጭት በኋላ የታየው እርቅም ቢሆን በሰሜን ኢትዮጵያ ጦርነት ወቅት በኤርትራ ሰራዊት ሚና ምክንያት ዳግም ወደ ጥርጣሬና ወደ ቃላት ጦርነት ተቀይሯል። ከፕሪቶሪያ የሰላም ስምምነት ማግስት በርካታ ዓለም አቀፍ ተቋማት ኤርትራ የያዘቻቸውን የኢትዮጵያ ግዛቶች እንድትለቅ ግፊት ሲያደርጉ ታይተዋል። የኢትዮጵያ መንግስት መጀመሪያ ላይ ጉዳዩን በዝምታ ቢያልፈውም ውሎ አድሮ ግን በተለያዩ ባለስልጣናቱ በኩል የመሬት ማስመለስ ጥያቄውን ማንሳት ጀምሯል። በተለይም የመስኖና ቆላማ አካባቢ ሚኒስትሩ ዶክተር አብርሃም በላይ ብለውም የቀድሞ የኢፌዴሪ ፕሬዝዳንት ዶክተር ሙላቱ ተሾመ ጥያቄውን በይፋ ካንጸባረቁ መካከል ተጠቃሾች ናቸው። ይሁን እንጂ ኢትዮጵያ እንዲለቀቅ የጠየቀችው በድንበር ኮሚሽን የተወሰነላትን መሬት ወይስ ከዚያ ውጭ በጦርነቱ አጋጣሚ የተያዙ ተጨማሪ ቦታዎችን የሚለው ነጥብም እስካሁን ግልጽ ምላሽ አላገኘም። በሌላ በኩል ግን አንጋፋው ፖለቲከኛ አቶ ገብሩ አስራት የአልጀርሱ ስምምነት እንደ መፍትሄ ለሚያቀርቡ ወገኖች በሰጡት ምላሻቸው ላይ ስምምነቱን የገደለው ራሱ የኤርትራ መንግስት መሆኑን በጽኑ ይከራከራሉ። አንጋፋው ፖለቲከኛ አቶ ገብሩ አስራትም የአልጀርሱ ስምምነት ለኢትዮጵያና ለኤርትራ ዘላቂ ሰላም ማምጣት እንደማይችል ይከራከራሉ። እንደሳቸው እምነት ስምምነቱ ከመጀመሪያው የኢትዮጵያ መሰረታዊ ጥቅም ያስጠበቅ አልነበረም። ይልቁንስ የኤርትራ ሉዓላዊነትና የቅኝ ግዛት ድንበር በማጽናት ላይ ብቻ ያተኮረና የኢትዮጵያን የባህር በር መብቶች ችላ ያለ እንደነበር ገልጸዋል። ከዚህ ባለፈም የኤርትራ መንግስት የሰላም ቀጠናውን በመጣስ የሰላም አስከባሪዎችን በማባረር ብለውም ለኢትዮጵያ ተቃዋሚዎች ድጋፍ በመስጠት ስምምነቱን በተደጋጋሚ አፍርሶታል ሲሉ ተደምጧል። ስለሆነም አቶ ገብሩ እንደሚሉት አሁን ካለው ውጥረት ለመውጣት የፈረሰውንና የኤርትራ ወገን ብቻ የሚጠቅመውን የአልጀርስ ስምምነት ዳግም መጥቀስ ሳይሆን የሁለቱን ሀገራት ሉዓላዊነትና ብሔራዊ ጥቅም እኩል የሚያስከብር አዲስ ድርድር ማድረግ ብቸኛው አማራጭ እንደሆነም አጽንኦት ሰጥቷል። የሰሞኑን የኢትዮጵያና ኤርትራ የደብዳቤ ምልልስ እናጠቃልል። በኢትዮጵያና በኤርትራ መካከል አሁን የሚታየው የዲፕሎማሲ ፍጥጫና የወታደራዊ እንቅስቃሴ መባባስ ቀጠናውን ወደ ከፋ ግጭት ሊያመራ የሚችል ከፍተኛ ስጋት መደቀኑ እርግጥ ነው። ኢትዮጵያ የኤርትራን ወታደራዊ ወረራና የአማጽያን ድጋፍ በይፋ በመኮነን ማስጠንቀቂያ ብትሰጥም በሌላ በኩል ግን እንደ ባህር በር ያሉ ስትራቴጂካዊ ጥያቄዎችን በድርድር በጋራ ጥቅም ማለትም ዊን-ዊን መርህ ለመፍታት አሁንም ዝግጁ መሆኗን ገልጻለች። ይህ ሁኔታም በኢትዮጵያ በኩል የሰላም እጅና ጥብቅ ማስጠንቀቂያ ባድነት የታዩበት አዲስ ዲፕሎማሲያዊ ምዕራፍ ተደርጎም ሊወሰድ ይችላል። ይሁን እንጂ ያለፈው ታሪካዊ ጠባሳና የአልጀርስ ስምምነት ፍትሐዊነት ላይ የሚያነሱ ቅሬታዎች ለዘላቂ ሰላም እንቅፋት ሆነው ቀጥለዋል። እንደ አቶ ገብሩ አስራት ያሉ አንጋፋ ፖለቲከኞች እንደሚጠቁሙት የፈረሰውንና የሀገሪቱን ብሔራዊ ጥቅም ያላስከበረውን የቆየ ስምምነት ዳግም ከመጥቀስ ይልቅ የሁለቱንም ሀገራት ሉዓላዊነት የጋራ ጥቅሞች የሚያረጋግጥ አዲስ የድርድር ማዕቀፍ ያስፈልጋል ሲሉ ተደምጠዋል።
በመሆኑም ዓለም አቀፉ ማህበረሰብ ሁኔታው ተባብሶ ወደ ቀጠናዊ ቀውስ ከመቀየሩ በፊት በሁለቱ ሀገራት መካከል ፍትሃዊና ሚዛናዊ የሆነ የአዲስ የሰላም ውይይት እንዲጀመር ግፊት ያደርግ ይገባል። አበቃን። ሰናይ ጊዜን ተመኘን።